የቻይና የጀርመን የዩናይትድ ኪንግደም የዩናይትድ ስቴትስ የተባበሩት አረብ ኤሚሬቶች አማና ኖርዌይ የውጭ ጉዳይ ሚኒስትሮች አሊያም ምክትል የውጭ ጉዳይ ሚኒስትሮቻቸውን ወደ ኢትዮጵያ በላኩበት ባለፈው የጎረጎሳውያን አንድ ወር ብቻ ዘርፈ ብዙ ዲፕሎማሲያዊ ግንኙነቶች ስለመደረጋቸው ተወስቷል። ይህን ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያን በቅርቡ ከጎበኙ ትልቅ የሀገር መሪ ከተባለበት ጥቂት ሳምንታት በኋላ የተፈጸመው ይህ የምዕራብና የምስራቁ ዓለም ታላላቅ ሀገራትን የሳበው የዲፕሎማሲ ትኩረት ለኢትዮጵያስ ምን አንድምታ ይዞ ይመጣ ይሆን? የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ ጉምቱ ዲፕሎማት አምባሳደር ዲና ሙፍቲ ከተለያዩ ክፍላተ ዓለም የመጡ ዲፕሎማቶችና የሀገራት መሪ ከኢትዮጵያ ጋር ለመስራት ያላቸውን ፍላጎት ያጎሉበት ነው ይላሉ። አምባሳደር ዲና አገሪቱ በኢኮኖሚ፣ ማህበራዊ፣ ወታደራዊና ሌሎችም የዲፕሎማሲ ዘርፎች ከኢትዮጵያ ጋር ለመስራት ፍላጎታቸውን ያሳዩበት ነው በማለት የጉብኝቶቹም አንድምታ አስረድቷል። ለመሆኑ ከቀጠናው አለመረጋጋት ጋር የኢትዮጵያ ሚና ምን ይመስላል ስንል የጠየቅናቸው አምባሳደር ዲና ሙፍቲ ከሳምንታት በፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የግብጽና ኢትዮጵያ መቃቃርን ለመፍታት እጅግ አወዛጋቢ አስተያየቶችን በሰነዘሩበት በዚህ ወቅት የተለያዩ የመካከለኛው ምስራቅና ሌሎች አገራት የአፍሪካ ቀንድ ቀጠና ላይ ፍላጎታቸውን ባሳዩበት በዚህን ጊዜ ኢትዮጵያ ለምን በኃያላኑ በዲፕሎማሲ መዳረሻነት ተመረጠች ለሚለውም ጥያቄ አምባሳደር ዲና በተለያዩ ውጥንቅጦች ውስጥ ያለው ቀጠናው ምንም እንኳ ግጭቶች የማጡት ቢሆንም ታላላቅ አገራት የራሳቸውን ጥቅም ለማስከበር ሲሉ ከማን ጋር ብንሰራ ይሻላል የሚለውን ጥያቄ ስለሚያነሱ ለዚህ ደግሞ ኢትዮጵያ መምረጣቸውን ያረጋገጡበትም ነው በማለት የዲፕሎማሲውን አንካር ግብ አስረድተዋል። ባለ ብዙ መልክ ዲፕሎማሲስ ምን ይመስላል? በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት እንዳለ ንጉሴ በፊናቸው ኢትዮጵያ የምትከተለው ሁሉንም ዓለማት ሚዛናዊ በሆነና የራስን ጥቅም ላይ በማተኮር የምትከተለው ዲፕሎማሲ የተለያዩ አገራት ፍላጎትን የማይገፋ ነው ይላሉ። ዲፕሎማሲ በነፃ የሚገኝ ነገር አይደለም የሚሉት ባለሙያው አገሪቱን የኢትዮጵያን ቀጠናዊና ዓለም አቀፋዊ ሚና ብቻ ግንዛቤ ውስጥ በማስገባት ጥቅማቸውንም ለማስከበር አብሮ ለመስራት ነው የሚመጡትም ብሏል። ለመሆኑ ኢትዮጵያ ከዲፕሎማሲው የምታገኘው ጥቅምስ ምን ይመስላል? ኢትዮጵያ በዲፕሎማሲ ረገድና በአገራት ጥቅም ማስከበር ላይ መልካም ጅማሮ ላይ ትገኛለች ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ማክሰኞ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ከዲፕሎማሲው ወዳጅ ካሏቸው ከተለያዩ አገራት ጋር በቅርቡ ባደረጓቸው ውይይቶች ኢትዮጵያ እያቀረበች ያለችው የባህር በር ፍላጎት ላይ አዎንታዊ ምላሾች ስለመገኘታቸው ፍንጭ ሰጥቷል። ለኛ የሚገባንን ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደ ማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ያሉት ዶክተር አብይ በጉዳዩ ላይ ያነጋገሯቸው ወዳጅ ያሏቸው የተለያዩ አገራት ተወካዮች የጥያቄውን ተገቢነት ተቀብለው ለመወያየት ግን ጊዜ መግዛታቸውን አስረድተዋል። በዚሁ ላይ አስተያየቶቻቸውን ያከሉት አምባሳደር ዲና ሙፍቲም ኢትዮጵያ ስልታዊ ባሉት አሁናዊ የዲፕሎማሲ ቁመና ብሔራዊ ጥቅሞቿን ለማሳካት የሚያስችላት መንገድ ላይ ነች የሚለውን ምልከታው ነው ያጋሩት። ኢትዮጵያ እንደ ህዳሴ ግድብና የባህር በር ፍላጎት ያሉ ትላልቅ ብሔራዊ ፍላጎት አላት ያሉት ዲና ይህን ለማሳካት በዓለም አቀፍ ግንኙነቶች በስልት በመንቀሳቀስና በመምከርም ነው ሲሉ ሀሳባቸውን ቋጭተዋል። የዲፕሎማሲ መምህሩ አቶ እንዳለም ሰሞነኛው የአዲስ አበባው የዲፕሎማቶች ጋጋታ ኢትዮጵያ የባህር በር መውጫ ማግኘቷ ለዓለም ደህንነት እንደሚጠቅም በርካታ ሀገራት እየተደረደሩ ነው የሚለው ምልከታ የሚያስቀምጥ ነው በሚል አስተያየቶቻቸውን አጋርቷል ሲል ዶይቼ ቬለ ዘግቧል።